ሰላም ዛሬ የክርስትና ሃይማኖት አይነቶችና አመጣጣቸውን ነው የምናየው። በባለፈው የመጽሐፍ ቅዱስ ትውልድ የሰራነው ስራ ላይ እንደ ፕሪንት ተደርጎ ቤታችሁ የምትፈልጉት ብዙ እውቀት እንድታገኙበት የምትችሉት ፖስተር መግዛት የምትፈልጉ በቴሌግራም ቻናላችን ማናገር ትችላላችሁ። ፕሪንት ተደርጎ የምትፈልጉ ሰዎች መግዛት የምትፈልጉ አናግሩኝ። ወደ ዛሬው ቪዲዮ እንሂድ። የክርስትና ሃይማኖት አይነቶችና አመጣጣቸውን ነው የምናየው። ይህ ቪዲዮ ገለልተኛ በሆነና በታሪክ ጥናት ውህደት የተመረኮዘ ነውና ወደ ብዙ ሳናወራ ወደ ቪዲዮ እንሂድ። መጀመሪያ ላይ የምናገኘው በመጀመሪያው ቤተ መቅደስ የነበረው የአይሁድ እምነት ነው። መጽሐፍ ቅዱስ የዚህ ሃይማኖት አመጣጥ ሲናገር መጀመሪያ እግዚአብሔር ለአብርሃም ተገለጠ፣ ከዛ ዘሮቹ በግብፅ በባሪያነት ተገዙ። እግዚአብሔርም ለሙሴ ተገለጠ፣ ከባሪያነትም አወጣቸው። እናም ከነዓንን ተቆጣጥሮ ሀገር መሰረቱ። እናም በአጭሩ ከባርነት ያወጣቸውን የአብርሃም የይስሐቅ ያዕቆብ አንድ አምላክ ማመን እና በነቢያትም ከህዝቡ ጋር ግንኙነት እንደነበረው ይህ አምላክ ማመን ነበረ የዚህ ሃይማኖት ዋና ሜን ፖይንት የምንለው ማለት ነው። ለማንኛውም ከባቢሎን ስደት በኋላ ሁለተኛውን የቤተ መቅደስ እምነት እናገኛለን። የመጀመሪያው ቤተ መቅደስ የአይሁድ እምነትና የሁለተኛው ቤተ መቅደስ የአይሁድ እምነት ተመሳሳይ ናቸው። ትንሽ ለየት የሚያደርጋቸው በዚህ ሰዓት አይሁዳውያን ይበልጥ ትኩረት ያደረጉት በነቢያት የተነገረለትን ይመጣል የተባለውን መሲህ ላይ ነው። እሱን መጠባበቅ ላይ ነው ሁለተኛው ቤተ መቅደስ ሞር ፎከስ ያደረገው እና በውስጡ 4 የተለያዩ ክፍሎች ነበሩት። ፈሪሳውያን፣ ሰዱቃውያን፣ ኤሲን እና ዘሎት። እነዚህ 4 የተለያዩ ክፍሎች በሁለተኛው ቤተ መቅደስ እምነት ስር ያሉ የተለያዩ ግሩፖች ነበሩ። ፈሪሳውያን እና ሰዱቃውያን ሞስት ፕሮባብሊ ፌሚሊየር ናችሁ ከነዚህ ግሩፖች ጋር። ኤሲን እና ዘሎቶች ግን ብዙ ሰዎች ያውቃቸው። እያንዳንዱን በትንሹ እናያቸው። ሰዱቃውያን የአይሁድን ቤተ መቅደስ የሚቆጣጠሩት ካህናት ነበሩ። እናም በጣም ልጥጥ ነበሩ። በተቃራኒው ፈሪሳውያን በህዝቡ የሚከበሩ ወግ አጥባቂዎች ነበሩ። ጸሐፍትንና የመሳሰሉትን የሚያካትቱ ግሩፖች ነበሩ ፈሪሳውያን። ኤሲን ወይም ኤሲናውያን የምንላቸው ሚስጥራዊ ነበሩ። ከሌሎቹ አንጻር በጣም ሚስጥራዊ ናቸው። ከኢንቫይሮንመንቱ ከሰዎቹ ተገንጥለው መኖር የሚመቻቸው አይነት ግሩፖች ናቸው። ዘሎት የምንላቸው ደግሞ መሲሁ ያድነናል የሚለውን ነገር ፎከስ ከማድረግ በጦርነት ራሳችንን ከሮም እናድን የሚለው አይዲዮሎጂ ላይ ፎከስ ያደረጉ ግሩፖች ናቸው። እነዚህ ግሩፖች ተመሳሳይ እምነት ቢኖራቸው ስላይትሊ ዲፈረንት የሆነ አፕሮች ነበራቸው በእምነቱ ላይ። በሁለተኛው ቤተ መቅደስ እምነት ላይ በ70 ዓመተ ምህረት ሁለተኛው የኢየሩሳሌም መውደም ከተከሰተ በኋላ እነዚህ ክፍሎች ሙሉ ለሙሉ ጠፉ። ከነዚህ ውስጥ አንዱ ብቻ ነው የተረፈው፣ እሱም ፈሪሳውያን። ፈሪሳውያን በዚህ ሰዓት ያለው የጁዳይዝም እምነት መነሻዎች ናቸው። ግን ቤተ መቅደሱ ከመፍረሱ በፊት 5ኛ ክፍል ተመስርቶ ነበር። ይህም ክፍል የመጀመሪያዎቹ ክርስቲያኖች ናቸው፣ ወይም የመንገዱ ተከታዮች ብለው ነው ራሳቸው የሚጠሩት የነበረው። እነዚህም ከኢየሩሳሌም መውደም ከመትረፍ አልፎ ዓለምን እስከ መጨረሻው ቀየሯት። አሁን ትንሽ ማውራት ያለብን ነገር አለ። እናንተ ስለ ኢየሱስ ክርስቶስ ያላቸው አመለካከት የተለያየ ሊሆን ይችላል። ግን አፍ ሞልተን ልንናገረው የምንችለው ነገር ቢኖር ክርስቲያኖች በመጀመሪያ ክፍለ ዘመን እንደነበሩና እንደ ሰደድ እሳት ሲበዙ እንደነበረ ነው። የሚያምኑትም በክርስቶስ ከድንግል ማርያም መወለድ፣ የእግዚአብሔርን መንግስት ስለመምጣት ማስተማር፣ በጲላጦስ መስቀል ላይ መሰቀል፣ በ3ኛው ቀን መነሳት ማድረግ እና ለሁለተኛ ጊዜ ሊፈርድ ስለመምጣትን ነበር የሚያምኑት የነበረው። እነዚህ በመጀመሪያው ክፍለ ዘመን የነበሩት ክርስቲያኖች አብዛኛው አይሁዳውያን ነበሩ። እንደውም ከፈሪሳውያን፣ ከዘሎት፣ ከኤሲን እና ከሰዱቃውያን የመጡ ናቸው። ሌላ ደግሞ አዛባውያን ብዙ ሰዎችን ሰብስቦ ነበር። ከኢየሩሳሌም መውደም በኋላ የመንገዱ ተከታዮች የሐዋርያትን አስተምሮ በመያዝ በሐዋርያዊ ክርስትና ስም ቀጠሉ። ግን አንዳንድ ሰዎች ከዚህ ዋናው ክፍል ተገንጥለው በራሳቸው ገለልተኝነት ቀጥለው ነበር። የመጀመሪያዎቹ ኢቦናውያን ሲሆኑ የኢየሱስ ክርስቶስን አምላክነትና ከድንግል መወለድ አይቀበሉም ነበር። እናም ራሳቸው ያሻሻሉት የማቴዎስን ወንጌል ነበር የሚቀበሉት። ሁለተኛው ደግሞ ኖስቲክስ ብለን የምንጠራቸው ናቸው። እነዚህ ግሩፖች የብዙ ትንንሽ ክፍሎች ስብስብ ነው። ለምሳሌ እንደ ቫለንቲኒያን፣ ናዛሪን እና የመሳሰሉት እነዚህ ግሩፖች ውስጥ ጠቅልለን ልንይዛቸው የምንችላቸው ናቸው። ከሌሎቹ አንጻር አንድ የሚያደርጋቸው ባህሪ ሚስጥራዊ ነገሮችን እናውቃለን፣ ሞር ኢንፎርሜሽን አለን የሚለው አስተሳሰብ ነበረ። በሐዋርያትም ስም ብዙ ወንጌላትን ጽፈው አስፋፍተው ነበር። ግኖስቲክስ የምንላቸው ግሩፖች ማለት ነው።
ሁለቱም ኢቦናውያንም ግኖስቲክስ የምንላቸው ብዙ ሳይቆዩ ይጠፋሉ። የሐዋርያዊ ክርስትና ባለበት ቀጠለ። ክርስትና በሮም ምድር ሕጋዊ ከሆነ በኋላ ንጉሥ ቆስጠንጢኖስ የክርስትና እምነትን መደበኛና ግልጽ ለማድረግ የተለያዩ ሊቃውንታት አበው የሚባሉት በ325 ዓ.ም በኒቅያ ጉባኤ ጠራ። ይህ ጉባኤ ከተጠናቀቀ በኋላ በመጨረሻ ያዘጋጁት ይህ የእምነት መግለጫ ወይም ጸሎተ ሃይማኖት ነበረ። በአጠቃላይ እስከዛሬ ድረስ ሁሉም የክርስትና እምነት ተከታዮች በዚህ ጸሎተ ሃይማኖት ላይ የተጻፉትን ነገሮች ይቀበላሉ። እናም አሁንም ድረስ ክርስቲያን የሆኑት ካልሆኑት ለመለየት እንደ መለያ ሆኖ ያገለግላል። ግን በዛ ሰዓት አሪዮስ የሚባል ይህንን እምነት የማይቀበል ሰው ነበረ። በአጭሩ የእሱ ተከታዮች አሪዮሳውያን ይባሉ ነበረ። እምነታቸውም ክርስቶስ ከአብ የተፈጠረና የበታች ነው ብሎ ያምኑ ነበር። በተቃራኒው የኒቅያ ክርስትና አብ፣ ወልድ እና መንፈስ ቅዱስ አንድ ባህሪ፣ አንድ አምላክ ብለው ያምኑ ነበር። አሪዮሳውያን ቀጣይ ከመጡት የሮም ንጉሶች ድጋፍ አግኝተው ቢሆኑም ብዙ ሳይቆዩ ጠፍተዋል። ከሁለተኛው የቁስጥንጥንያ ጉባኤ በኋላ የምናገኘው በ431 ዓ.ም የነበረው የኤፌሶን ጉባኤ ነው። ይህ ጉባኤ የተጠራው ንስጦሪዮስ የተባለ አንድ አባት ማርያም የኢየሱስ ክርስቶስ እናት እንጂ የአምላክ እናት አትባልም በማለቱ የተነሳ ነበረ። በዚህ ጉባኤ የተገኙት ሃይማኖት አበው በሙሉ በሚባል ደረጃ ንስጦሪዮስን አወገዙ። እናም ተገደለ። ነገር ግን እሱን የሚደግፉት አልጠፉም። አሁንም ድረስ ኢራን ሀገር ላይ ትንንሽ ግሩፖች አሉ። እነዚህም ቸርች ኦፍ ዘ ኢስት ይባላሉ። ትንሽ ቁጥር ስላላቸው ያን ያህል ታዋቂ አይደሉም። ግን ይህንን አባት ታውቁት ይሆናል። የዚህ ቤተክርስቲያን አባት ናቸው። እሺ፣ ከዛም የምናገኘው የ451 ዓ.ም የኬልኪዶን ጉባኤ ነው። ስለሱ ከማውራታችን በፊት ስለ መንበረ ፓትርያርክ የሚባለው ነገር እናውራ። በአጭሩ እነዚህ 5 ከተሞች የክርስትና ማዕከል ነበሩ። የዓለም የክርስትና እምነትም በእነዚህ 5 ከተሞች ስር ነበረ። በመጀመሪያው ክፍለ ዘመን 3 ብቻ ነበሩ፣ ሮማ፣ እስክንድሪያ እና አንቲዮኪያ። ግን ቁስጥንጥንያ የክርስቲያን ንጉሶች መቀመጫ ስትሆን ተቀላቀለች። መሪዎቻቸው ፓትርያርክ ይባሉ ነበር። የክርስትና እምነትም ከፍተኛ ሹመት ነው። ለማንኛውም በኬልቂዶን ጉባኤ ባለመስማማት እስክንድሪያ፣ አንቲዮኪያ እና የኢየሩሳሌም መንበር ተገንጥለው ኦሪየንታል ኦርቶዶክስ ተባሉ። ከቁስጥንጥንያ መንበርም የአርመን ቤተክርስቲያን ተገጥላ ተቀላቀለች። ኦሪየንታሎች ኢየሱስ ክርስቶስ አንድ ባህሪ በተዋህዶ ሲሉ፣ ሌሎቹ ደግሞ አንድ አካል ሁለት ባህሪ የሚሉ ነበሩ። በአሁኑ ሰዓት በኦሪየንታል ኦርቶዶክስ ብዙ ተከታይ ያላቸው በግብጽ ያለው የኮፕቲክ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናቸው። የኢትዮጵያ ኦርቶዶክስ ተዋህዶ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሲሆኑ ወደ 52 ሚሊዮን የሚሆኑ አማኞች አባት ናቸው። የስያሜያቸው ትርጉም ብዙ ሰው ስለማያውቀው ስለሱ ትንሽ እንበል። ብፁዕ ወቅዱስ የክብር መጠሪያ ሲሆን አቡነ ማለት ደግሞ አባት ማለት ነው። በድሮ ዘመን ከግብጽ የሚሾሙ አባቶች መጠሪያ ነበር። አሁን ለሁሉም ጳጳሳት እንጠቀመዋለን። ማትያስ ቀዳማዊ ደግሞ የመጀመሪያው ማትያስ የተባሉ የኢትዮጵያ ፓትርያርክ ስለሆኑ ነው። ያው ፓትርያርክ ደግሞ የክርስትና ከፍተኛ ስልጣን ነው። ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የሚለው ስያሜ ደግሞ ስናየው ቤተክርስቲያኗ ኢትዮጵያን ለተለያዩ ሀገረ ስብከቶች ትከፍላቸዋለች። ለምሳሌ አዲስ አበባ ሀገረ ስብከት፣ ምስራቅ ጎንደር እና የመሳሰሉት። እነዚህ ሀገረ ስብከቶች እያንዳንዱ በአንድ ሊቃነ ጳጳሳት ይመራሉ። የእነዚህ የሁሉም ሀገረ ስብከቶች ሊቀ ጳጳስ የበላይ አካል ብፁዕነታቸው ስለሆኑ ነው ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የሚባሉት። ሊቀ ጳጳስ ዘአክሱም የሚባሉበት ምክንያት ደግሞ በዓለም ያሉ ጥንታዊ ቤተክርስቲያናት የበላይ ሀገረ ስብከት አላቸው። ለምሳሌ ሩሲያ ኦርቶዶክስ ሞስኮ፣ የኮፕቲክ እስክንድሪያ፣ የካቶሊክ ሮማ እና የመሳሰሉት። የኢትዮጵያ ደግሞ አክሱም ነው። እንደ ሌላው ሀገረ ስብከት የሚመራው በሊቀ ጳጳስ ሲሆን ግን ለየት የሚያደርገው ሊቀ ጳጳሱ ሁሌ የአገሩ ፓትርያርክ መሆን አለባቸው። ለዛም ነው ይህ ስያሜ ያላቸው። በመጨረሻ የምናገኘው እጨጌ ዘመንበረ ተክለ ሃይማኖት የሚለው ስያሜ ሲሆን ትርጉሙም በድሮ ዘመን በግብጽ አባቶች ጎን ለጎን የሚሰሩ የቤተ ክርስቲያኗ አስተዳዳሪዎች ነበሩ። የመጀመሪያውም አባት አባ ተክለ ሃይማኖት ነበረ። ከዛም በኋላ ኦፊሻል ስራ ሆኖ ስለቀጠለ እና የዚህ ስራ ባለቤት ፓትርያርኩ ስለሆነ ነው ይህ ስያሜ የተሰጣቸው። ወደ መንበረ ፓትርያርኩ ስንመለስ በ650 ዓ.ም አካባቢ አሌክሳንድሪያ፣ አንቲዮኪያና ኢየሩሳሌም በእስልምና ስር ወደቁ። መንበሩም በክርስትና ዓለም ያለው ኢንፍሉዌንስ ቀነሰ። በታላቅነትም ሮማና ቆስጠንጥንያ መንበር ቀሩ። በዛም ምክንያት የስልጣን ሽኩቻ የሚመስል ነገር በሁለቱ መካከል ተፈጠረ። ዘመን ባለፈ ቁጥር እየተራራቁ መጡ። እናም በ1054 ዓ.ም ላይ ታላቁ መሰንጠቅ ተፈጠረ። የታላቁ መሰንጠቅ ብዙ ምክንያቶች ቢኖሩትም ዋና የምንለው ከጸሎተ ሃይማኖቱ ጋር የተያያዘ ሲሆን ልዩነቱ ይሄ አረፍተ ነገር ላይ ነው። እዚህ አረፍተ ነገር ላይ የሮም ፓፓው ከወልድ የሚል ቃል ጨመረበት። እንደምትገምቱትም ካቶሊኮች መንፈስ ቅዱስ ከአብና ከወልድ ይሰርጻል ሲሉ፣
ኦርቶዶክሶች ከድሮም የነበረውን ከአብ ብቻ የሚለውን ነበር የሚቀበሉት። እንደ ሮም ከሆነ የሮም ፓፓው የክርስትና የበላይ መሪ ነው። እናም ስህተት ሲያገኝ ወይም ስህተት ቢገኝ እሱ ስለማይሳሳት ማስተካከል ይችላል የሚል ሀሳብ ነበራቸው። እንደ ኦርቶዶክሶች ከሆነ ደግሞ ጸሎተ ሃይማኖቱ የሚሻሻል ነገር የለውም። እናም አንዳንድ ጉዳዮች ላይ ደግሞ ጥያቄ ቢነሳ እንደቀደሙት አባቶች በጉባኤ ይፈታል እንጂ የበላይ አካል የሚባል ነገር የለም የሚል ሀሳብ ነበር። በዚህ ምክንያትና የመሳሰሉት በ1054 ክርስትና፣ ካቶሊክና ኦርቶዶክስ ተብለው ተከፈሉ። አንድ ግልጽ ማድረግ የምፈልገው ነገር ቢኖር ከ1054 ዓመት በፊት አንዳቸው አልነበሩም የሚለው ሀሳብ የተሳሳተ ነው። ካቶሊኮች፣ ኦርቶዶክሶች ምስራቅ ሆነው ተዋህዶ ከመጀመሪያው ክፍለ ዘመን ጀምሮ የነበሩ ናቸው። ባለመስማማት በየጊዜው ተለያዩ እንጂ። እሺ ከምስራቅ ኦርቶዶክስ ጀምረን ስናይ ምስራቅ ኦርቶዶክስ ሙሉ ለሙሉ በሚባል ደረጃ ከተዋህዶ ወይም ከኦሪየንታል ኦርቶዶክስ ጋር አንድ አይነት ናቸው። ልዩነታቸው የኢየሱስ ክርስቶስ ባህሪ የማይነጠል የማይደባለቅ ሁለት ባህሪ የሚለው እምነት ብቻ ነው። ከዛ ውጪ በሁሉም ነገር እምነት ሆነ ትውፊት አንድ ናቸው ማለት ይቻላል። በምስራቅ ኦርቶዶክስ ውስጥ 15 ራሳቸውን የቻሉ ቤተክርስቲያኖች አሉ። እናም እያንዳንዱ በፓትሪያርክ ነው የሚመሩት። ከቁስጥንጥንያ መንበር መጀመሪያ በ927 ዓ.ም የቡልጋሪያ ፓትሪያርክ ተሾሞላት ራሷን ቻለች። በመቀጠልም ሰርቢያ ከዛም ራሻ በተከታታይ ራሳቸውን ቻሉ። የራሻ ኦርቶዶክስ ከምስራቅ ኦርቶዶክስ ብዙ ተከታይ ያለው ሲሆን የሚመሩትም በፓትሪያርክ ኪሪል ሲሆን ወደ 100 ሚሊዮን አማኞች አባት ናቸው። ግሪክና ሮሜኒያ ቀጣይ ራሳቸውን የቻሉ ናቸው። ሮማ ካቶሊክ በክርስትና ዓለም ብዙ ተከታይ ያለው የክርስትና አይነት ነው። ሲገመትም ወደ 1.5 ቢሊዮን በላይ ተከታዮች አሉት ይባላል። የክርስትናን ወደ 50% ህዝብ የሚሸፍን እንደማለት ነው። ከምስራቅ ኦርቶዶክስ በተቃራኒ በሀገር ስር ከመመስረት ይልቅ ሙሉ ለሙሉ በዓለም ያለው አማኝ በአንድ ቸርች ስር ነው፣ በሮማ ካቶሊክ። በዚህም ምክንያት ሮማ ካቶሊክ ዓለምን በራሷ ዳያሲ ወይም ክልል ብላ ትከፋፍላለች። በእያንዳንዱ ክልል 5 ሀገረ ስብከቶች አሉ። እናም እያንዳንዱ ሀገረ ስብከቶች በጳጳስ ነው የሚመሩት። ግን አንዱ ሀገረ ስብከት በሊቀ ጳጳስ ነው የሚመራው። እናም ዓለም ላይ ያሉ ጳጳሳትና ሊቀ ጳጳሳት የበላይ አካል የሮማ ሀገረ ስብከት ሊቀ ጳጳስ የሆነው አባት ነው። ይህ ስልጣን በዚህ ሰዓት በፓፓ ሊዮ ስር ይገኛል። ለማንኛውም የሮማ ካቶሊኮች አማኝ አሜሪካ፣ ቻይና ሆነ ብራዚል ሁሉም 1.3 ቢሊዮን ተከታዮች የቅዳሴ ስርዓቱ በላቲን ቋንቋ ብቻ ነው የሚደረገው። በተቃራኒው በኦርቶዶክስ ስርዓተ ቅዳሴ በተለያዩ ትውፊታዊ ቋንቋዎች ነው የሚደረጉት። ግን በሮማ ካቶሊክ ስር አንዳንድ ኤክሰፕሽኖች አሉ። ለምሳሌ የኢትዮጵያ ካቶሊክ የግዕዝ ጥንታዊ ስርዓተ ቅዳሴ ነው የምትቀበለው፣ ልክ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ ለዛሬ ይህንን ቪዲዮ በዚህ እናብቃ። ቀጣይ የፕሮቴስታንት አመጣጥና አጀማመር እናያለን። የባለፈውን የመጽሐፍ ቅዱስ ትውልድ እንደ ፖስተር የምትፈልጉ ፕሪንት ተደርጎ በቴሌግራም ቻናላችን ማናገር ትችላላችሁ። ላይክ እና ሰብስክራይብ እንዳይረሳ። አመሰግናለሁ።